ሰላም የዚህ ቻናል ቤተሰቦች እንደምን ከረማችሁ። ዛሬ እየላችሁ የመጣሁት ፎቶና ቪዲዮ ቴሌግራም ላይ እንዴት ነው ሳንነካው አውቶማቲካሊ ዳውንሎድ እያደረገባችሁ ላላችሁ ምን አይነት ሲቲንግ እንደምናስተካክል የቴሌግራም ሲቲንግ እንደምናስተካክል አሳያችኋለሁ። መጀመሪያ ወደ ቴሌግራማችን አፕሊኬሽን እንገባለን። እንግዲህ እንደምታዩት ወደ ቴሌግራማችን አፕሊኬሽን ገብተናል። በዚህ በግራ በኩል ሶስት ሰረዞች ይገኛሉ። እናንተ ስልክ ላይ ሶስት ሰረዞቹን ከነካችሁ በኋላ ሲቲንግ የሚል ታገኛላችሁ። ሲቲንግ የምትለውን ትነካላችሁ ማለት ነው። እኔ ጋር እንደምታዩት ሲቲንጉ ከዚህ ከታች ስለሆነ እዚህ ሲቲንጓን እነካለሁ ማለት ነው። እንግዲህ ሲቲንጉን ከነካሁ በኋላ እንደምታዩት በሲቲንግ ውስጥ ምን አለ? አካውንት አለ፣ ቻት ሲቲንግ፣ ፕራይቬሲ ኤንድ ሰኩሪቲ፣ ኖቲፊኬሽን፣ ዳታ ኤንድ ስቶሬጅ የምትላለች። እኔ አሁን የምንነካት ዳታ ኤንድ ስቶሬጅ የምትለውን እንነካለን ማለት ነው። እንግዲህ እሷን ከነካም በኋላ ዳታ ስቶሬጅ ዩዜጅ ኤንድ ዳታ ዩዜጅ የምትላለች። እንግዲህ ከታች እንደምታዩት አውቶማቲካሊ ዩዚንግ አውቶማቲካሊ ሚዲያ ዳውንሎድ ይላል። አውቶማቲካሊ ራሱ ዳውንሎድ እያደረገ ያለ ይላል። ወይም ኮኔክት ኦን ዋይፋይ ኮኔክት በሆነ ሰዓት ዳውንሎድ የሚያደርገው አለ። እኔ ግን አሁን ዩዚንግ ሞባይል ዳታ የሚለውን ይሄን እንደዚህ ይበራል። እናንተ ጋር አውቶማቲካሊ ዳውንሎድ ከሆነ የሚወርድ ከሆነ ይሄ ይበራል ማለት ነው። ይሄን የበራውን ኦፍ እናደርጋለን ማለት ነው። እና ይሄን የበራውን ኦፍ እናደርጋለን ወይም ይሄንን ኦፍ አድርገን ለምሳሌ አውቶማቲካሊ እንዲወርድልን የፈለግነው ካለ ይሄንን እናበራና ወደ ቴሌግራም እንገባለን። ከዛ ከገባን ኦፍ ታይፕ ኦፍ ሚዲያ እንላለን። ታይፕ ኦፍ ሚዲያ የሚለውን ፎቶ፣ ቪዲዮ ኤንድ ፋይል እንላለን። እንግዲህ የፈለግነው እዚህ ጋር ፎቶ ከሆነ የፈለግነው ፎቶ የሚለውን እናበራለን። ፎቶ እንዲወርድ ከፈለግን ፎቶውን እናወርዳለን። ቪዲዮ እንዲወርድ ከፈለግን ቪዲዮውን አውቶማቲካሊ እንዳወርድልን ማድረግ እንችላለን ማለት ነው። እንግዲህ ካልፈለግንም ሁለቱንም እንደዚህ እናጠፋቸዋለን ማለት ነው። እንደዚህ አጠር ያለ ቪዲዮ አስተማሪ ቪዲዮ እንዲደርሳችሁ ቪዲዮ ላይክ፣ ኮፒ ሊንክ፣ ሼር ማድረግ እንዳትረሱ።